ሴት የዋህ አይደለ? የዋህ ናቸው። ጆሮአቸውን አማኝ ናቸው ይላል መጽሐፍ እኮ። የነገሯትን ዝም ብላ ማመን። አሁን ጥሩ መልክ ባይኖራትም ሴት መልክሽ እንዲያው ፀሐይ ነው የሚመስል ካሏት ደስተዋል። ይሄ መጽሐፍ ያለው ነው። እንግዲህ እኮ ምን አድርጉ ነው የምትሉኝ እንግዲህ ማለት ነው። እዚያ ወንድ ልጅም ደግሞ ሴት ካየ እንደ ቅቤ ነው የሚቀልጠው። ምንም አቅብ የለውም ማለት አይቶ ሴትም ሰምታ መቻል አትችልም፣ ወንድም አይቶ አይችልም። ይሄ መጽሐፍ የነገረን በግልጽ ነው። ስለዚህ ሴቱ ምን ያደርጋል? አንድ ሰሞን ባለስልጣን፣ ዳኛ፣ ዶክተር ምናምን ያውል እየተንጋጋ አግቢኝ ሲላት እውነት ይመስላታል። እዚህ በኋላ አይ እንደዚህ ከሆነ ረጋ ማለት አለብኝ፣ ብዙ ሰው ማማረጥ አለብኝ ስትል እዚያ በኋላ ሁሉም ተይዛ ይሆናል እያሉ አርፎ ቁጭ ይላል። እዚያ በኋላ ዘመን አለፈ። አይ እንግዲህ ማትወልድ ብሎ ደግሞ ነገር ያቆማል። ስለዚህ በጣምም ወደ ላይ ሰማይ ሳትደርሱ ደግሞ ከጅሉም ደግሞ ዘላችሁ ሳትገቡ ተጠንቅቆ ለትዳር ማሰብ መልካም ነው እላችኋለሁ። እውነቴን ነው። በጊዜ አስቦ ማግባት ይገባል። ስለዚህ ለቤተ ክርስቲያንም ሲሆን ዝም ብላችሁ ጀለል እያላችሁ ጊዜያችሁን አትፍቱ። ለቤተ ክርስቲያን መውለድ አለባችሁ። የክርስቲያን ትውልድ እያነሰ ነው። እያገባችሁ ውለዱ። አሁን ስንቱ ይነገራል። ስለዚህ ብትወልዱ ነው የሚሻል። አግብታችሁ ውለዱልን። ክርስቲያን በጣም እያነሰብን ነው። ከዚሁ ቁጥራችን ደግሞ ሞት እየጨረሰን ነው። እርስ በርሳችን እየተጋደልን እያለቅን ነው። ስለዚህ ይሄ ስለሆነ ክርስቲያን ዘር ይቸግራል እና በአግባቡ ተጠንቅቃችሁ ድንግልናችሁን ጠብቃችሁ አግቡ። እኔ ወደፊት በጣም ስጋት እየያዘኝ ነው። የዲያቆን ሚስት የምናገኝ አይመስለኝም ነው። የመገመት መብት አለኝ አይደለም እንዴ? የዲያቆን ሚስት ይገኛል ብሎ በጣም ማሰብ በጣም ጭንቅ ነው። ለምን? ድንግልና በየሜዳው እየተወደቀ ስለሆነ አሁን እንግዲህ ወደፊት ዲያቆን የምታገባ ሴት ካጣን ዲቁና ከየት ይገኛል? ስለዚህ ለዚህ ሁሉ ጠንቃቃ መሆን ይገባል እና እንደ ዋዛ ያለፈችው ሰው መጠቀሚያዋ ነበረ። ብዙ እንደ ዋዛ ያለፍነው